ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? የፓውስ ኤርድሮፕ የሊስቲንግ ቀን ዛሬ ነበረ። ይህ ማለት ዛሬ ማርች 18 ነው። ነገር ግን በአንዳንድ ምክንያቶች የፓውስ ኤርድሮፕ ሊስቲንጉን ማራዘሙ ይታወቃል። ታዲያ ይሄ አብዛኞቻችንን ያበሳጨ ውሳኔ ቢሆንም ነገር ግን አንድ ሌላ አዲስ ፖስት ደግሞ የባይናንስ ኤክስቼንጅ ይዞ ወጥቷል። ታዲያ የባይናንስ ኤክስቼንጅ ይህ ፖስት የፓውስን ቶከን ሊስት ሊያደርግ እንደሚችል ትልቅ የሆነ ፍንጭ ሰጥቷል። ይህኛው የባይናንስ ፖስት ፓውስ ኤርድሮፕ ላይ ተሳትፋችሁ ለነበራችሁ እጅግ በጣም አሪፍ ተስፋ ሰጪ ነው ብዬ አስባለሁ። በዚህ ቪዲዮ ስለ ባይናንስ ሊስቲንግ እና ስለተራዘመው ቀን ምን ያህል እንደሚቆይ የምናወራ ይሆናል። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ እንዲጀምሩ እንላለን። እንደምታዩት እዚህ ጋር ያለው ይህ የባይናንስ ፖስት ነው። ባይናንስ በፖስቱ እንዳለው ከሆነ ፖዚቲቭሊ ዘ ቤስት ኮወርከር ብሏል። እንደምታዩት እዚህ ጋር ያለው ፖዚቲቭሊ የሚለው ቃል ፖዚቲቭሊ ብሎ የፓውስን ቶክን አመልካች በሚመስል መልኩ ቃሉ ተቀይሮ እዚህ ቀርቧል። ታዲያ ከዚህ ጋር አንድ ኤክስቼንጅ የፓውስ ቶክንን ሊስቲንግ አናውንስ ከማድረጉ በፊት ከዚህ ጋር የሚመሳሰል ፖስት ያደረገውን ወደ ኋላ በመመለስ እናያለን። እንደምታዩት ይህ የኦኬክስ ቻናል ፖስት ነው። ታዲያ በባለፈው ሳምንት የኦኬክስ ኤክስቼንጅ ፓውስ ቶክንን ሊስት እንደሚያደርግ አሳውቆ ነበረ። ነገር ግን የፓውስ ቶክንን የኦኬክስ ኤክስቼንጅ ሊስት እንደሚያደርግ ከማሳወቁ በፊት ይህንን ፍንጭ ሰጥቶ ነበረ። ይህም ፍንጭ ፖስቱ ላይ ምን ይላል? just swapping down to say wow crypto is ፓውስም ይላል። እዚህ ጋር እንደምታዩት የባይናንስ ፖዚቲቭሊ ነው ያለው። እዚህ ጋር ደግሞ ኦኬክስ ፓውሰም እያለ ነው። አውሰም የሚለውን ቃል ስለ ፓውስ ቶክን ፍንጭ በሚሰጥ መልኩ አውሰም የሚለውን ቃል ፓውሰም ብሎ ተጠቅሞታል። እንደምታዩት ይህ የኦኬክስ ኤክስቼንጅ ፖስት ነው። ታዲያ የኦኬክስ ኤክስቼንጅ ይህንን ፖስት ካደረገ ከሁለት ቀን በኋላ ነበረ የፓውስ ኮሚኒቲም ሆነ ራሳቸው የኦኬክስ ኮሚኒቲ የፓውስ ቶክንን ሊስት እንደሚያደርጉ የተናገሩት። ይህንም ተከትሎ የባይናንስ ኤክስቼንጅም አሁን ባሉት ጥቂት ቀናት ውስጥ ሊስቲንጉን አናውንስ ያደርጋል ብዬ ተስፋ አደርጋለሁ። ታዲያ የባይናንስ ኤክስቼንጅ ይህንን ፖስት ካደረገበት ሰዓት በኋላ የፓውስ ቶክን ፕሪማርኬት ፕራይስ ከፍተኛ የሆነ የዋጋ ጭማሪ አሳይቷል። እንደምታዩት የፓውስ ፕሪማርኬት ፕራይስም ትላንትና 0.0004 ከነበረበት ዛሬ ከባይናንስ ፖስት በኋላ 0.0005 ሆኗል ማለት ነው። አብዛኞቻችሁ እንደምታስታውሱት በትላንትናው ዕለት እንዴት አድርገን የፓውስ ቶክንን ፕሪማርኬት ላይ መግዛት እንደምንችል ቪዲዮ ሰርተን ነበረ። ምናልባት ፕሪማርኬት ላይ የፓውስን ቶክን መግዛት የምትፈልጉና ስለ ፕሪማርኬት ትሬዲንግ የተወሰነ መረጃውና እውቀቱ እንዲኖራችሁ የምትፈልጉ ሰዎች ትላንት ፖስት ያደረግነውን ፖስት ቼክ ማድረግ የምትችሉ ይሆናል ማለት ነው። ያንንም ፖስት በዚህ ቪዲዮ መጨረሻ ላይ የምናስቀምጥላችሁ ይሆናል። ታዲያ የፓውስ ኮሚኒቲ የፓውስ ሊስቲንግ መራዘሙን ባሳወቀበት ፖስት ላይ ስለ አዲሱ የሊስቲንግ ዴት ምንም ያለው ነገር የለም። ነገር ግን the new data announced will be sent via our official channel ብሏል። ታዲያ የተቀየረው አዲሱ የሊስቲንግ ዴት በቅርብ ቀን ሊያሳውቁ እንደሚችሉ በዚህ ፖስታቸው አሳውቀዋል። ምናልባት አሁን ባለንበት ሳምንት የመጨረሻው ቀን እስከ አርብ ባለው ያደርጉታል ብዬ አስባለሁ። ምክንያቱም ሁሉንም ኤክስቼንጆች አናውንስ አድርገዋል። ምናልባት የቀረው ባይናንስ ነው። ባይናንስም ደግሞ የራሱን የሆነ ፍንጭ ሰጥቷል። ከዛ ውጪ ሊስቲንግ ዴቱን እንዲያዘገዩ ሊያደርጋቸው የሚችል ምንም አይነት ምክንያት ይኖራል ብዬ አላስብም። ፓውስ ኤርድሮፕ ላይ ተሳትፋችሁ ለነበራችሁ በድጋሚ መልካም ድል ብያለሁ። ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስላል። ቪዲዮ የተመቻችሁና ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ እና ላይክ ማድረግ አይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።